ለአላህ ብሎ ከልቡ የሚወደው ወዳጅ ያለው ሰው ዩንጂ ሚነል ጀሒም ከጀሒም ከጀሃነም እሳት ያድነዋል ተብሏል በአላህ ፈቃድ። አላህን የሚወድ አላህን የሚፈራ እውነተኛ ትክክለኛ ተቂ ነቂ የሆነን ሰው ወዳጅ አድርጎ የያዘ ሰው አኺራ ላይ ሲሄድ የሱ ደረጃ ጀነት ላይ ዝቅ ያለ ቢሆን አልያ ደግሞ አንዳንድ ጥፋቶች ኖረውበት ከሽርክ ኩፍር ውጪ የተወሰነ ጊዜ እሳት ተቀጥቶ ይውጣ ተብሎ ተወስኖበት እሳት ቢገባ ዱንያ ላይ ይወደው የነበረው የአላህ ባሪያ ጀነት ላይ ቢያጣው ያ ረብ እነ ሊ ሷሒበን እኔ ወዳጅ አለኝ ዱንያ ላይ አብሬው ስሰግድ አብሬው ስበላ የነበረ ለአላህ ብዬ የምወደው እዚህ ጋር ደስታዬ ሙሉ ሊሆን የሚችለው እሱን እዚህ ጋር ሳያው ነው አምጣልኝ ያ ረብ ብሎ ይጠይቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ለዚህ ለተከበረው ባሪያው ሲል ደረጃው ጀነት ውስጥ ዝቅ ያለ ከሆነ ከፍ እንዲል ያደርገዋል። እሳት ውስጥ እንዲቀጣ ተወስኖበት ከነበረም የቅጣት ጊዜውን ሳይጨርስ ወጥቶ እንዲመጣ ያደርገዋል። ለዚህም ነው የጀሃነም ሰዎች ፈማ ለና ሚን ሻፊዒን ወላ ሰዲቅን ሐሚም እንደኛ እዚህ እሳት ውስጥ ስንቃጠል መቆየታችን ነው። ፈማ ለና ሚን ሻፊዒን ከአላህ የሚያስታርቀን አማላጅ የለንም፣ ወላ ሰዲቅን ሐሚም የልብ ወዳጅም የለንም። አላህ ዘንድ ቦታ ያለው ሙእሚን የሆነ ከልቤ መወደው ከልቡ የሚወደኝ ጓደኛ ቢኖረኝ ከእሳት ወጣ ነበር ይላል። ስለዚህ አልሐሰኑ አልበስሪ እስተክቲሩ ምን አልአስሓብ ጥሩ ጓደኛ ነው መያዝ አብዙ የቅያም ቀን ይጠቅማችኋል ይሉ ነበር። ጥሩ ጓደኛን መያዝ አብዙ የቅያም ቀን ይጠቅማችኋል ይሉ ነበር። አኺራ ላይ ይሄ ጠቀሜታ አለው ጥሩ ጓደኛን መያዝ። ዱንያ ላይ ወደ መጥፎ ቦታ እንዳትሄድ ይከለክልሃል። ወደ ጥሩ ቦታ ይጋብዛል። ና ቁርአን እንቅራ፣ ና ዝክር እንበል በሚቻለው መልኩ በሱናው መልኩ፣ ና ዒልም እንማር፣ ና ጀናዛ አለ ሄደን እንዝክር እያለ ይጋብዛል ኸይር ነገር ማለት። ለዚህ ነው ከደጋ ቀደምቶች መሃል አንዱ አልሐምዱሊላህ አለዚ ለም የጀዐል አስሓቢ የቁሉና ተዓለ ነሽረብል ኸምር ተዓለ ነርቁስ ነበር። ጓደኞቼን አልሐምዱሊላህ እንደው ና ኸምር እንጠጣ ና እንጨፍር የሚል ጓደኛን ያልሰጠኝ ጌታ አላህ ይመስገናል። ስንትና ስንት ሰዎች መስጂድ መግባት፣ የአምስት ወቅት ሶላትን በጀማዓ መስገድ፣ አደብ ጥሩ ጸባይ ያለው ሰው መሆን እየፈለጉ ጓደኛቸው ጎረቤታቸው ወደ ኋላ የሚወትታቸው፣ ልብሳቸውን በሱና መሰረት መልበስ የሚፈልጉ፣ ጺማቸውን ማሳደግ የሚፈልጉ አሉ። እዛ እኛ በር ያሉት ስራ ፈቶች ድንጋይዋ ላይ የሚቀመጡት ሳልፍ ያሾፉብኛል ብሎ ጺሙን ያረግፋል፣ ልብሱን የመንገድ መወልወያ ያደርጋል። ነሰላህ ሰላም ወልዓፊያ። የቅያም ቀን እነዚህ ሁሉ አይጠቅሙ አይደለም። እነዚህ ተራ የመንገድ ወረኞች ስራ ፈቶች ቀርቶ አባት እናት ሊጠቅም አይችልም ካላመንክ። የውም የፍሩ አልመርኡ ሚን አኺሂ ወኡሚሂ ወአቢሂ ወሷሒበቲሂ ወበኒሂ